ቴሪያን ቶማስ ከ4 ሚሊዮን በላይ ተከታይን በቲክቶክ ያተረፈ ታዋቂ ወጣት ነው። እኩል በእኩል በሚባል ደረጃ አድናቂና ተቺ ያለውም ሰው ነው። የሌሎች ኮንተንት ክሪኤተሮችን ቪዲዮዎችን ኮፒ በማድረግም የሚታወቀውና በቲክቶክ ስሙ ሚስተር ፕራዳ የሚባለው ቴሪያን ግማሹን ተመልካች የራሱ የሆነ ኦሪጂናል ቪዲዮ የለውም ብለው የሚጠሉት ሲሆን ግማሹ ደግሞ ከአብዛኛው ጋር ተዛማጅነት ያለውን ጉዳዮች እያሳቀ ያቀርባል ሲሉ ይወዱታል። ይሁንና ይህ ዝነኛ በግድያ ተጠርጥሮ በፖሊስ ፍለጋ ላይ ነው። ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በተለየ አቀራረብ ያቀርብላችኋል። በዛሬው እውነተኛ የወንጀል ትንታኔ የታዋቂው ቲክቶከር ሚስተር ፕራዳን ታሪክ ያስቃኛችኋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሚስተር ፕራዳ በሚል የኦንላይን ስም የሚታወቀው የ20 ዓመቱ ቴሪያን ቶማስ በቲክቶክ ለራሱ ስምን መገንባት የቻለ ወጣት ነው። በቀን ውስጥም በርካታ ቪዲዮዎችን በመልቀቅ ብዙ ተከታይን አፍርቷል። 2 አካውንቶች ሲኖሩት በእያንዳንዳቸው ከ4 ሚሊዮን በላይ ተከታዮች አሉት። ሰፊ ሽፋንን ማግኘት የጀመረው ጥቅምት ወር 2022 ላይ ነበር። በዛን ሰዓትም ሰዎች የሌሎች ቲክቶከሮችን ቪዲዮዎች እንደሚወስድ ማስተዋል ጀመሩ። እያንዳንዱን ነገር ኮፒ እያደረገ ቢሰራም ሙሉ ለሙሉ ሐሳቡ የሱ እንደሆነ በማስመሰል እንጂ ለዋናዎቹ ኮንተንት ክሪኤተሮች ክሬዲት እየሰጠ አልነበረም። በዚህም ተግባሩ በርካቶች ቅሬታ ያቀርቡበት ነበር። ይሁንና በስርቆቱ ለማሸማቀቅ የሚሰሩ ቪዲዮዎችን ሳይቀር በድፍረት መልስ እየመለሰ ምንም ቢሉት ለሱ ጉዳዩ እንዳልሆነ የሚገልጽ ቪዲዮዎች ይሰራ ነበር። በዚህ ደስተኛ ያልሆነው ተመልካች ሪፖርት በማድረግ አካውንቱ እንዲዘጋ አደረጉ። ምንም ያህል ሰዎች አካውንቱን ቢያሳግዱም እሱ ግን አዲስ በከፈተ በጥቂት ጊዜያት መልሶ በሚሊዮን የሚቆጠሩ ተከታዮችን ማፍራት ችሎ ነበር። ይባስ ብሎ የተለያዩ ኮንተንት ክሪኤተሮችን የሚስተር ፕራዳን ሰለባዎች ነን በሚል የሚሰሯቸው ቪዲዮዎች ሳይቀሩ እይታቸው ጨመረ። እነዚህም የእንግሊዝኛ ቋንቋ ተናጋሪ ብቻ ሳይሆኑ በሌላ ቋንቋ የተሰሩ ቪዲዮዎችም እንደሚሰርቅ ሰዎች ያጋልጡ ጀመር። በምንም ይሁን በምንም እውቅና ጥሩ ነው፣ መጥፎ የሚባል እውቅና የለም እንደሚባለው ሚስተር ፕራዳም በስርቆትም ቢሆን ተከታይን ማፍራት ችሏል። እውቅናው ግን የሰው ቪዲዮ ከመውሰድ ወደ ሰው ሕይወት መውሰድ ተሸጋገረ። መስከረም 28 2024 ጠዋት 2 ሰዓት ተኩል አካባቢ ፖሊስ የስልክ ጥሪ ደርሷል። በሉዚያና ሃይዌይ ላይ የተጣለና አጠራጣሪ ነገር እንደሚታይ አንድ ሰው ደውሎ ለፖሊስ ያሳውቃል። ፖሊስ በስፍራው ደርሶ ተጠቅልሎ የተጣለውን ነገር በሚመለከትበት ጊዜ ተገድሎ የተጣለ ጎልማሳ ሆኖ ያገኛል። ሰውየውም የቀድሞ ቄስና የስነ ልቦና አማካሪ የሆነው የ69 ዓመቱ ዶክተር ዊሊያም ኒኮላስ ኢብራሂም ነበር። ይህ ኒክ በመባል የሚታወቀው ዶክተር በተለያዩ ፖድካስቶችና ቴሌቪዥን ጣቢያዎች በመቅረብ ቀና አመለካከት ላይ ይሰብካል። በርካቶች ካለባቸው የድብርት ስቃይና ራስን ዝቅ አድርጎ የመመልከት ችግር ጋር በተያያዘ ባጠናው የቲዮሎጂና የሳይኮሎጂ ዕውቀት በመታገዝ ለብዙዎች ተደራሽ የሆነ ተወዳጅ ሰው ነበር። ፖሊስ በምርመራው ወድቆ የተገኘበት ቦታ ላይ እንዳልተገደለና ግድያው ጭንቅላት ላይ በተደረገ ድብደባ እንደሆነ አረጋገጠ። የኒክ የሞት ዜና በርካቶችን አሳዝኗል። ምክንያቱም በርካቶችን ከማንነት ጋር በተያያዘ ከሱስ ጋር በተያያዘ እንዲሁም እንደ አጠቃላይ ከአእምሮ ህመም ጋር በተያያዘ ለብዙዎች መፍትሄ ነበር። በዚህም የተነሳ ማን እሱን በዚህ ልክ ጨክኖ እንደገደለው ማሰብ ከባድ እንደሆነ ብዙዎች ገለጹ። ፖሊስ ምርመራውን በቤቱና በቢሮ አደረገ። ይህም ግድያው የት እንደተፈጸመና የገዳዩን አሻራ ለማግኘት ያለመ ነበር። ይሁንና ምንም ማግኘት አልቻሉም። ኒክ የሚነዳው ጥቁር መኪናም ሊገኝ አልተቻለም።
ቅዳሜ ከሰዓት ላይ በአንድ የገበያ ማዕከል መኪናው ታየች። ሲነዳት የነበረውንም ሰው ከሲሲቲቪ ካሜራ ላይ ፎቶ በመውሰድ ፖሊስ ይፋ አደረገ። ፎቶው ኢንተርኔት ላይ እንደገባ ግን ማንነቱን መለየት ከባድ አልነበረም። በቲክቶክ ታዋቂነትን ያተረፈው ታይረን ወይም ሚስተር ፕራዳ ነበር። ፖሊስ ወደ ሚስተር ፕራዳ ቤት በመሄድ ፍለጋ ጀመረ። ይሁንና ሚስተር ፕራዳም የትም ሊገኝ አልቻለም። በዚህም ፖሊስ የፍተሻ ማዘዣ በማውጣት ቤቱን ሰብሮ ገባ። በዚህ ጊዜ ግድያው የተፈጸመበትን ቦታ ያገኛል። ቤቱ በደም ተጨማልቆና የተለያዩ ስለታማ መሳሪያዎችን በቤቱ ተገኙ። የአፓርትመንቱ ካሜራ እንደሚያሳየውም ዶክተር ኒክ ጣዋት በቦታው ሆኖ በአድራሻ የተገለጸለትን ቦታ የሚፈልግ የሚመስል ቪዲዮ ያመላክታል። በዛ ላይ ለብሶት የነበረው ልብስ ተገድሎ ከተጣለበት ጋር አንድ አይነት ሲሆን ወደ ህንፃው ሲገባ የሚያሳየው ቪዲዮ ሲወጣ ግን የሚያሳይ አልነበረውም። በዲኤንኤ ምርመራም በቤቱ የተገኘው ደም ከዶክተር ኒክ ጋር አንድ አይነት እንደሆነ ተረጋገጠ። እንደ ሚስተር ፕራዳ ጎረቤት ምስክርነትም ሚስተር ፕራዳ የዚሁ ቀን ከሰዓት ላይ ከበድ ያለ የተጠቀለለ ነገር ሲጎትትና ጥቁር መኪና ውስጥ ሲከት እንዳየገለጸ። የሚስተር ፕራዳ የቲክቶክ ተመልካቾች ግን በበርካታ ቪዲዮዎቹ የአእምሮ ጤንነቱ አጠራጣሪ እንደነበረ ይገልጻሉ። በቪዲዮ እያሳየ ጸጉሩንና ቅንድቡን ይላጫል፣ ልብሱን ይቀዳል፣ ሌላም ቴራፒ እንዳለውም ገልጾ ነበረ። ይሁንና ዶክተር ኒክ የሱ ቴራፒስት እንደነበረ ግን ምንም አይነት ሪከርድ አልተገኘም። ፖሊስ የኒክ መኪናን አየን ያለ የስልክ ጥሪ በአንድ ቢሮ አካባቢ ደርሷል። ሰዎች በስልካቸው እየቀረጹት ነበር። በዚህም መኪናውን እየነዳ ከዛም ደግሞ ወርዶ በእግሩ እየሮጠ ማምለጥ ቻለ። በአውቶቡስ ተሳፍሮም ወደ ዳላስ ማቅናት ችሎ ነበር። ይሁንና በዳላስ በፖሊስ ቁጥጥር ስር ዋለ። ፖሊስ ሚስተር ፕራዳ እና ዶክተር ኒክ በምን ተገናኝተው ለዚህ እንደበቁ መረጃ ማግኘት አልቻለም። ይሁንና ዶክተር ኒክ ከ9 ዓመት በፊት የሥራ ፈቃዱ ታግዶ ነበር። ለዚህም ምክንያቱ የ11 ዓመት ታዳጊ ላይ ጾታዊ ትንኮሳ አድርሷል በሚል ነበር። ይህ ክስ ፍርድ ቤት ሳይደርስ ተዳፍኖ የቀረ ነበር። ታዲያ የተለያዩ ቲክቶከሮች ያ የ11 ዓመት ታዳጊ የዛሬው የ20 ዓመቱ ሚስተር ፕራዳ ሊሆን እንደሚችል ገለጹ። ይሁንና ከግምት ያለፈ መረጃ አልነበረም። የዶክተር ኒክ ጠበቃ ግን ይህ መረጃ ውሸት እንደሆነ አስተባበለ። ሚስተር ፕራዳ ዝምታን መረጠ። ጥቅምት ወር ላይ የዋስ መብቱ ተከልክሎ በእስር እንዲቆይና ፍርድ እንዲከታተል ተወሰነበት። የሉዚያና ሕግ ከ65 ዓመት በላይ የሆኑ ሰዎች በሚገደሉበት ወቅት ጉዳዩ የበለጠ የጠበቀ በመሆኑ ሚስተር ፕራዳም የሞት ቅጣት እንደሚወሰንበት ይጠበቃል። በእናንተ እይታ ሚስተር ፕራዳ ስንት ዓመት የሚፈረድበት ይመስላችኋል? በኮመንት ገለጹልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ይቀላቀሉን።